አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 3 በዚች ቀን ከቆሮንጦስ ሀገር ቅዱስ አባት ኪርያቆስ አረፈ። የዚህም አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያን ትምህርትና የቀናች ሃይማኖትን አስተማሩ። ከዚያም በኋላ የቆሮንጦስ ሀገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስ ካቀረቡት። እርሱም በላዩ ሲጸልዩ አጎንስጢኖስን ንስነት ሾመው። ለአባ ጴጥሮስም የወንድሙ ልጅ ነው። ከዚህም በኋላ ዘወትር መጻሕፍትን የሚያነብ የቃላቸውም ትርጓሜ የሚመረምር የቤተ ክርስቲያንንም ስርዓቷና ሕጓን የሚያጸና ሆነ። በትምህርቱና በእውቀቱ ከብዙዎች ከፍ ከፍ አለ። ኤጲስቆጶሱም መጻሕፍትን ማንበብን እንዳያቋርጥ ያዘዘው ነበር። እሱም ለሕዝቡ በቤተ ክርስቲያን ውስጥ ኤጲስቆጶሱም በቤቱ ያነቡለት ነበር። መጻሕፍትንም የሚያነብ ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበር። እድሜው 18 ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን አልወደደም። ግን የገዳማት ወደ አንዱ ይሄድ ዘንድ እንዲያሰናብቱ ወላጆቹን ለመናቸው። ከዚህም በኋላ ዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የምንኩስና ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ከኢየሩሳሌም ኤጲስቆጶስ ከአባ ቄርሎስ ጋራ ተገናኝቶ ስለ ምንኩስና ሀሳቡን ሁሉ ነገረው። እርሱም በጎ ስራን ወደኋላ አለው። ታላቅ አባትም እንደመሆንና በእርሱ የብዙዎች ነፍሳት ብሩሃኑን እንደሚሆኑ ትንቢት ተናገረለት። ከዚህም በኋላ የመነኮሳት አባት ወደሆነ በፍልስጤም የሚኖሩ ወደ ክብር አባ ሮማኖስ ላከው። እርሱም በደስታ ተቀብሎ የምንኩስናን ልብስ አለበሰው። የምንኩስናን ስርዓት ያስተምረው ዘንድ የሰይጣንንም ተንኮል ያስረዳው ዘንድ በዚያው ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህም በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት ተጸምዶ በትዕግስት በትሕትና በቅንነት ኖረ። ከዚህ እግዚአብሔርም የፈውስን ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞች ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናው ዜና በሁሉ ቦታ ተሰማ። ኢየሩሳሌሙም ኤጲስቆጶሱ አባ ቄርሎስ የክብር አባት የሆነ መንፈስ ቅዱስ ስላቃለለ መቅዶንዮስ ሞቶ ወደሚሰበስቡበት ወደ አንድነት ቁስጥንጥንያ በሚሄድ ጊዜ ይህን አባት ቂርያቆስ አባ ቄርሎስ ከእርሱ ጋር ወስደው በላያቸው ባደረ መንፈስ ቅዱስ ስም ተከራክረው ከሃዲው መቅዶንዮስን ረቱት። ከምዕመናንም ተለይተው አሳደዱት። ከዚህም በኋላ በመልካም ሽምግልና እግዚአብሔርን አገልግለው በሰላም አረፈ። ከእረፍቱም በኋላ እግዚአብሔር ድንቆች የሆኑ ብዙ ታምራትን ከስጋው ገለጠ። ከእርሳቸውም አንዱ ኢየሩሳሌም ገዳማት በአንዱ ስጋው ይኖራል። ካረፈበት ጊዜ ጀምሮ እስከ ዛሬ ስጋው አልተለወጠም። ወደ ኢየሩሳሌም የሚሄድ ሁሉ ያዩታል። እርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሬዎስና አርቃዲዎስ አባታቸው በሆነ በታላቁ ንጉሥ ቴዎዶስዮስ ዘመን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን አባት አትናቴዎስና እህቱ ኢራኢ አረፉ። እሊህም ቅዱሳን ከሃዲው ንጉሥ መክስያኖስ ጽኑ የሆነ ስቃይን አሰቃያቸው። በማሰቃየትም
በደከመ ጊዜ ራቁታቸውን ከጉድጓድ ጨመራቸው። በላያቸው የጉድጓድን አፍ ዘጋ። በውስጣቸው ነፍሳቸውን አሳለፉ። የሰማዕታት አክሊልም ተቀበሉ። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ለኢትዮጵያ ነገሥታት ለዘርዓ ያዕቆብ፣ ለብዕደ ማርያም፣ ለክርስቶስ፣ ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህ ቅዱስ አባቱ ስም ገላውዲዮስ የእናቱም ስም ኤልሳቤጥ ነው። ከእርሱ በኋላ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ስራ የበለጸጉ ናቸው። ይህንም ቅዱስ በቅዱሳን አርባዕቱ እንስሳ በዓል ወለዱ። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደ 1 ዓመት ሲሆነው ከቅዱስ ሚካኤል ቤተክርስቲያን ከመንበሩ ስር ሐመር ውስጥ ማንም ያየው ሳይኖር እየዳከ ገብቶ 3 ቀን ሰነበተ። ወዳጆቹ እርሱ እንደሞተ ተጠራጥረው እያለቀሱ ኖሩ። ከዚህም በኋላ በ3ኛው ቀን ቄሱ ሊያጥን ገባ። ዕጣንም ሲፈልግ በከረሰ ሐመር ውስጥ ሕፃኑን በሕይወት አገኘው። በበታቹም ምንም ጉድፈት አልነበረው። ቁስሉም ለወዳጆቹ ነገራቸው። ቄሱም ለወዳጆቹ ነገራቸው። እነርሱም እጅግ ደስ አላቸው። መጥተው ከዚያ ተወሰዱት። ከዚያም ጊዜ ጀምሮ በጥበብና በእውቀት ያደገ ነገሥታት ገዥ እስካደረጉት ድረስ በቤት ውስጥ በሚሰራው ላይ ሁሉ አሰለጠኑት። እርሱም ለድሆች በፍርድና በምጽዋቱ አባት ሆናቸው። በገንዘቡም አብያተ ክርስቲያንን ሁሉ አደሰ። በዘመኑም ሰላም ሆነ። በጾምና በጸሎቱ በምጽዋቱ በቅዱሳን ጸሎት ረዳት በወዲህም ሀገሮች የሚያጠፉ ጠላቶችና አመፀኞችን ጠፉ። መጠላታቸው ሁሉ ለነገስታቱ ተገዙና ግብርን ገበሩ። የዚህም ቅዱስ አምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ሆነ። በጸለየበትም ውሃ ሳይጠመቅና ሳይጠጣ ይመገብ ነበር። ገንዘቡም ሁሉ በምጽዋት ጨረሰ። እግዚአብሔር በጎ ስራውን ባየ ጊዜ እንደሚፈትን ፈቀደለት። አመፀኞቹ ሰዎች በእርሱ ላይ ተነሱ፣ እንዲገድለው በንጉሥ ዘንድ በሐሰት ሀገር ወንጀለኞች። ንጉሥ ግን እጅግ ስለሚወደው ተራራለት። በነገራቸውም በዘበቱበትና ባስጨነቁትም ጊዜ ከጭንቀት የተነሳ ወደ ሩቅ ሀገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚረዳ ሆነ። ሰማያዊ ህብስትን የወይን ጽዋ እያመጣለት ይመግበዋል። ቅዱስ ቁርባንን መቀበል በሚሻ ጊዜ የክብር ባለቤት የሆነ የክርስቶስን ስጋውና ደሙን አምጥቶ ይመግበዋል። ከዚህም በኋላ እሊህ ነገር ስራዎች ይገድሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ በፍርድ ሸንጎ አምጥተው ገደሉት። በዚያችም ዕለት እግዚአብሔርን የሚፈራ አንድ መነኩሴ በድን ሊያይ ተነስቶ ሄደ። ስጋውንም ሲያጡ 3 መላእክትን አገኛቸው። እርሱም እንዳልዋሸ በሕያው እግዚአብሔር ስም እየማለ ይህንን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሥም ይህን በሰማ ጊዜ አዘዘ፣ ተጸጸተ፣ በጎ ስራውንም ሁሉ አሰበ። ከእነዚህም ሐሰተኞች ገዳማት ረገማቸው። በሞታቸውም ቁጣ ቅዱስ አምደ ሚካኤልን በአባቱ መቃብር አክብረው እንዲቀብሩ ታዘዘ። እርሱ ቅዱስ እንደሆነ በበጎ ስም አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩት አዋጅ አሳወጀ። መታሰቢያውንም አቆመለት። ልጆቹንም አከበራቸው፣ እጅግም ወደዳቸው። ከዚህም በኋላ ልብና ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የብዕደ ማርያምን ቃል ኪዳን ሰምቶ ከዚያ አፍልሰው ወደ አትሮንስ ማርያም እንደሚወስዱትና በዚያ ነገስታት መቃብር እንዲቀብሩ ታዘዘ። ለእግዚአብሔር ምስጋና ይሁን። እኛን በቅዱሳን ሁሉ ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የማያገለግሉህን እልፍ አእላፍ መላእክትን ያሳሰብኩ በችግሬ ጊዜ
የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበስባትን የጉባኤ ቦታ ባር። ይህንን መጽሐፍ ወረቀት አዘጋጅቶ ምሁራንና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ምንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።